ናታሊያ ቋንቋ ኢቶሪካ የሚባል ቋንቋም የለም። ቋንቋችን ኢቶሪካ ላይ አውቁ። አፍሪካም አንድ ወንበዴ የጣሊያን ጀነራል አፍሪካ ነው የተባለ ስም ነው። ኢትዮፒክ ነው ስሙ፣ ኢትዮጵያ ነው ስሙ። በዚህ ደረጃ ቴዲ አፍሮን ትፈሩታላችሁ? ራሳችሁን አስበላችሁ። ወይኔ ብልጽግና እኔ ቢሆን አልኩ እኮ ቴዲ አፍሮ መግለጫው በጣም ነው ደስ ያለን ምናምን ብዬ ብልጽግና ቢሆን ሩዋንዳ ነው ማረገው። ቢዝነስ አትችሉም፣ ፖለቲካ አትችሉም። እና በጣም 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 ቴዲ አፍሮ ገና ሳይሰማ በዚያ ያልካስጮኸ ደስ ይላል፣ ደስ ይላል። ደስ ይላል፣ ይችላል። ግልብጥብጥ ነው የሚያደርገው የሌሎቹን ስራ። ለምን ጎበዝ ነው። የህዝብ ልጅ ነው ቴዲ። የህዝብ ልጅ ነው። የህዝብ ልጅ ነው። ቤተሰብ ይሄ ነው ፋክቱ፣ ሌላ ነገር የለም። የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። እናትና የልጁ ምንድነው? እሺ ምንድነው? እሺ ምን ሲል ሰማሁት? የተለቀቀ ነገር አይቼ የሐሙሱ ፈረስ ሐመስ ላይ የሚወጣ ዘፈን ረግም ያለው ወግቼዋለሁ ምናምን። እንዴ እኔ የምልህ ሰይጣን ከመቼ ጀምሮ ነው ፈረስ ያለው?
እንደው ረስተው ነው እንጂ የኛ አባቶች የጥንት አባቶቻችን ፈረስን ተጠቅመው ጠላት ጣሊያንንም እንግሊዝንም ያባረሩበት እንደሆነ ረስተው ነው። አንተ የሐሙስ ፈረስ ብለህ ለሴጣን ትሰጣለህ እንዴ? ሌላ ያልካት ነገር ደግሞ አለች። ከ1 እስከ 30 ግብፅ ኢትዮጵያ ላይ አድርጋ ምናምን እኛም ብለን ቀበጣጥረናል፣ እውቀት ሳይኖረን ማለት ነው። እኔም ብለህ ከራስህ ልጀምር። አንድ ቀን ስራ ሰርተህ ታውቃለህ? ሰውን ሳትሰራ ወንጌል ሰበኩ እያልኩ ዘመርክ እያልክ እጥብ አድርገህ የምትበላ ሌባ አንተ ስለ ወንጌል ታወራለህ? ስለ ኢየሱስ ክርስቶስ ታወራለህ? በነፃ ትሰብከዋለህ? የለበስከው ሱፍ ራሱ ከህዝብ የዘረፍከው ብር ነው። ሁሉ ነገር በዝርፊያ የምታደርግ ነው። አንተ አይደለም ከልጅ ጋር ቪዲዮ ይፖስቱላል። ልጅን ራሱ ሙድ እንዲይዝ እያረከው ያሳደግከነ። እኔ ዘፈን ያጸድቃል ብዬ አንድም ቀን አልናገርም። ዘፈን በማንኛውም ብትሄድ አያጸድቅም። ግን የኢትዮጵያ ጴንጤዎች ሁሉም እያልኩ አይደለም። የኢትዮጵያ ጴንጤዎች ግን ጭንቅላታችሁ በጣም እየጠበበብኝ ነው። እንደ አሜሪካን ሀገር እኮ እነ 50 ሴንት እነ ቢያንሴ እነ ጄይዚ ሌሎችንም ብታመጣቸው ጴንጤ ናቸው በሙሉ። የአሜሪካን ሀገር ራፐርስ ሴትን የሚሰድብ የሚጠጣ የሚያጨስ የሚገድለው የአሜሪካ ጴንጤ ሙሉ ጴንጤ ነው። አሜሪካ ኦርቶዶክስ አይደለችም፣ ጴንጤ ናት ማጆሪቲው። ጠበብ አድርጋችሁ ጭንቅላታችሁን አይታችኋል። አውሮፓ ላይ ልነግርህ እችላለሁ በጌታ ስም ሉጢዎች ፓስተሮች አሉልህ። በጌታ ስም የጸለይክላቸው አንተ አሉ የሚያስተምሩ ሚኒስትር የሚያደርጉ ጾታ የሚያስቀይሩ ሴት ለሴት ከወንድ ከወንድ የሚዳሩ አሉልህ እኮ የእኔ አባት። ምንድን ነው ኢትዮጵያ ላይ አርት ሲኖር አርት ለሚሰማው ያዳምጠዋል። እናንተ ቤትስ ሙዚቃ ደምስሳችሁ አይደል እንዴ መዝሙር እንሰራለን ብላችሁ ሰርቃችሁ? መዝሙር የሚሰራው እግዚአብሔር በራእይ አሳይቶ የዛን ምስጋና ነው የምታረገው። ከዛ ውጪ ዘፈን ነው፣ መዝሙር ሊሆን አይችልም። ምን ነው ስለ እሱ አታወራም? ይህ ቴዲ ሲሆን እንዲህ አገረሸብህ። ካሙዙ ጴንጤ አይደል እንዴ አንተ? ካሙዙ ከነ ወንድሙ አስጌደ እንደሾ ጴንጤ አይደል እንዴ? ናሁን ፎቴ ዘፈን ያወጣው ጴንጤ አይደል እንዴ? ሌሎችም ስንት ጴንጤ ላምጣል? በሙሉ ጴንጤዎች አይደሉ እንዴ ዘፋኞቹ ሙዚቃ የሚያዘጋጁት? ለምንድን ነው ችግራችሁ? ከኦርቶዶክስ እንጂ ከቴዲ አፍሮ አይደለም። ኦርቶዶክስ ዘፋኝ ሆኖ በጣም ስሙ ስለገነነ ነው ያበዳችሁት። የጴንጤ ዘፋኝ ሆኖ ስሙ የገነነ የለም። ለዚህ ነው ያበዳችሁት እንጂ የጴንጤ ዘፋኝ ስሙ ከፍ ቢልላችሁ ኖሮ አተነፈሷትም። እንተዋወቃለን። ችግራችሁ ኦርቶዶክስ ናት። ዘፈን አሁንም እናገራለሁ፣ ዘፈን አያጸድቅም። 4 ነጥብ። አርት ግን ዓለም ላይ አለ። ኢትዮጵያ ለብቻ ሳይሆን በየዓለሙ አለ። አውሮፓ ላይ ጴንጤዎች አሉ፣ ዘፋኞች አሉ፣ አክተርሶች አሉ፣ ብዙ ነገር ወንጀል የሚሰሩም አሉ። ስለዚህ እንደው ጻድቅ ስትጫወቱ ሳይ ሁልጊዜ የማይሰለቻችሁ በጥራቃ ጴንጤ የኢትዮጵያን ያየሁት በጥራቃ አይቻችሁ፣ እግዚአብሔር ምስክር ያቅለሸለሻችሁኝ እንደናንተ የለም። ወሬያችሁ ሌላ፣ ተግባራችሁ ሌላ። ወሬያችሁ ሌላ፣ ተግባራችሁ ሌላ። ተግባር ብትታዩ እንዳለ ሸጓሪ። አብዛኞቻችሁ እርምጥምጥ ናችሁ። ስለዚህ በየትኛው ነገራችሁ ነው ሌላውን አራያ ልትሆኑ የምትችሉት? በየትኛው ስራችሁ፣ በየትኛው ምግባራችሁ ነው? አንተ እዩ ጩፋ፣ እስራኤል ዳንሳ፣ ሌሎችንም ጠራላለሁ፣ በሙሉ ሌቦች ናችሁ። ሄኖክ የምትለው ነቢይ ጥላሁን የምትለው ዘራፊ ሞላጫ ናችሁ በሙሉ። ትዝታው ሳሙኤል ብትለው ዘራፊዎች ናቸው አለዩ። ስለዚህ እንደዚያ የሆነ ሰው ወጥቶ ሊለፈልፍ አይገባውም። ወጥቶ ምንም ነገር ሊያወራ አይገባውም። ለምን? ከሰው እጅ መጭልፋችሁ የምትኖሩ ናችሁ። የሰውን ምዕመኑን ሞጭልፋችሁ ዝርፍ አድርጋችሁ የምትበሉ ናችሁ እና ሌላውን የመናገር ምንም አይነት ሞራል የላችሁ። ይህ ታምራት የሚባልም አለ ሌባ። እያንዳንዳችሁ ሌቦች ናችሁ። የሰው ላብ ነው የምትዘርፉት። እና እናንተ ለጌታ ጠበቃ ለጌታ ምናምን ሆናችሁ ስትመጡ ሳይ ሁልጊዜ ታስቁኛላችሁ። አሁንም እመሰክራለሁ፣ ዘፈን አያጸድቅም።
አርትን ግን የትም ዓለም ላይ ታገኘዋል። ዓለም ላይ ሄደ አርትን ሙዚቃን የማታገኝበት ዓለም የለም። እዝነ እንዳልኩ አሜሪካን ሀገር በሙሉ ተሳዳቢዎቹ ቆሻሻ ነገር የሚሰሩት ካየ አሜሪካንስ ጴንጤዎች ናቸው። ስለዚህ በማስተዋል ብንነጋገር ጥሩ ነው። ኩርፊያ የሚመጣው ማላይ ሲሆን ቴዲ አፍሮ ላይ ታዋቂ በስመ ኦርቶዶክስ ስለሆነ ኦርቶዶክስ ቴዲ አፍሮ ቄስ አይደለም፣ ዲያቆን አይደለም፣ የኦርቶዶክስ ምዕመን ነው ደሴ። በአርት ስራው ግን አንጋፋ የተባለ በአርት ስራው ንጉሥ የተባለ ነው። ስለዚህ ናፍቋቸዋል። ይህ ናፍቆት ነው የሚያስለቅሳችሁ። ኢትስ ኦኬ ሱርዬ ሱሩ ምን ጡጦ ላምጣልሽ? ጡጦ አምጥቼ ላጥባሽ? ሌባ ባትሆንና ብትወቅስ ደስ ይለኝ ነበር። ወንጀለኛ ሳትሆን ብትወቅስ ደስ ይለኝ ነበር። ያን ያልከው። ስለዚህ አሁንም 30 ቀን በግብፅ 30 ቀን ምናምን አንድ ቀን በህይወት ሰርታ አታውቅም ዘርፈ እንጂ። ይህን ነው ልላችሁ የምፈልገው። የቴዲ አፍሮን ሰምቼዋለሁ። የሀገርን ቁስል ነው የተናገረው። ሀገር ላይ ሰው እንደቆሰለ እንደደማ፣ ሀገር ኢትዮጵያ እንደተበታተነች ነው የተናገረው። ቴዲ አፍሮ ይችላል፣ ምንም ማድረግ አይቻልም። በቁም ነገር ለኢትዮጵያ ሕዝብ የሚጠቅመውን መድኃኒት ቴዲ አፍሮ ሰጥቶታል። መድኃኒት ስል የፖለቲካውን አካሄድ የዘረኝነቱን አካሄድ በደንብ አድርጎ ቴዲ ገልጾታል። ስለዚህ አንተ ተንሰቅስቀ ማልቀስ ትችላለህ፣ ምድረ ሌባ። ቴዲ አፍሮን ልንገር፣ ከእናንተ ሙዚቃ ከጭፈራ ከሌብነት ቴዲ አፍሮን ሰማዋለሁ። ሰላማችሁ ይብዛ ቤተሰብ። መልካም ጊዜ ይመቻችሁ።